ሰላም የአርሰናል ደጋፊዎች፣ ዛሬ አንድ ምርጥ የአርሰናል አክቲቪስትን ላስታውሳችሁ ነው የምፈልገው። ሁላችሁም ታውቁታላችሁ። በትክክለኛ ስሙ እንኳን ባላውቀው ጁን 29 ቃሊ የሚባለው የአርሰናል አክቲቪስት ማለት ነው። በቃ በጣም የሚችል በቃ ጥሩ ተንታኝ፣ ጨዋታን በሩቁ ገና ምን ሊፈጠር እንደሚችል ስንተኛ ጨዋታ ላይ ምን ሊፈጠር እንደሚችል አርሰናል ምን ማድረግ እንዳለበት የትኛው ክለብ ምን እንደሚሆን በግምት ደረጃ በቃ የተሳካ ግምት የሚገምት ልጅ ቢኖር ጁን 29 እኔ በጣም ያጨበጨብኩለት ልጅ ነው። በቃ በጣም እንትን ያልኩት ልጅ ነው። እስኪ አንድ ቪዲዮን አይተን እንመለስ። የሼባ ደጋፊ አሁን ላይ ጨዋታዎቹን እያሸነፋችሁ ስለሆነ ማንም ሰው ደፍሮ አይናገራችሁ። እኔ ግን እናገራችኋለሁ። እኔ ይኸውላችሁ ወደፊት ቅስማችሁ ማለት ነው እንዲህ ድምጽ አውጥቶ ማለት ነው እንክሽ ብሎ ቋ አብሎ ሲሰበር ማለት ነው ይታወቀኛል። ለምን እንደዚህ እንደምል ቪዲዮን ሴቭ አድርገውና ወደፊት ራስ በተግባር ታየዋለህ። እኔ ከዚህ በላይ ማውራት አልፈልግም በዚህ ጉዳይ ላይ። ግን መጥፎ ስብራት የምትሰበረው ደጋፊ ዘንድሮ የሊቨርፑል ደጋፊ ነው። ሌላ ማንም ደጋፊ አይደለም። ሁሉም ተላምዶታል። ዘንድሮ ግን የሚገርም ተሰብረ ማታውቀው አይነት ቅስም አሰባበር ነው ዘንድሮ የምትሰበረው። ለማየት ያብቃ። ቪዲዮውን ሴቭ አድርገው። ቪዲዮ የሰራው ከወራት በፊት ነው እና እንክሽ ያላት ነገር አልተመቸቻችሁም? ባይገርማችሁ ይሄ ልጅ ኢትዮጵያ ውስጥ አይደለም የሚኖረው። በስገመተው አረብ ሀገር የሚኖር የአርሰናል አክቲቪስት ነው። ይሁን ውድድሮች አይነት እንትን ነገሮች እንኳን ሲኖር አሳልፎ ሀገሩ ስላሉ አክቲቪስቶች እድል የሚሰጥ በቃ የሆነ የሚመች ልጅ ነው። ይሄ ልጅ ፎሎ እንኳን ገና ይቀርዋል። ወላሂ ባለው ጥበብና ባለው ብቻ የስፖርት ትንተና እንትን ባለው አንፃር የአርሰናል ደጋፊ እንዳለ ይሄ ልጅ ፎሎ እንድታደርጉት ነው የምፈልገው። ፎሎ አድርጋችሁ ቢያንስ 500 እንድታስገቡት ፈልጋለሁ። 500 ሺህ እንድታስገቡት እንፈልጋለን። ይመች አባቴ፣ በጣም ትችላለህ። እንወድሃለን።